ከንፈራችሁ የሚደርቅ የሚላጥ ምንም አይነት ማለስለሻን ብትጠቀሙ የማይለሰልስ ከሆነ የዛሬው ቪዲዮ ለእናንተ ነው። ሰላም፣ በዛሬው ቪዲዮ ከንፈራችሁ በቀላሉ ማለስለስ የምትችሉበትን መንገድ እና ከንፈራችሁ እንዲደርቅ የሚያደርግባችሁን ማቆም ያለባችሁን ልምዶች እንዲሁም በቀላሉ በቤት ውስጥ ግብአቶች ከንፈራችንን ለማለስለስ እንዴት መጠቀም እንደምንችል እናያለን። አንደኛ፣ የከንፈር ስክራብን መጠቀም። ከንፈራችን ላይ ያለ የሞተ ቆዳን ሳናስወግድ የምንጠቀመው ምንም አይነት ማለስለሻ ቆዳችንን ዘልቆ መግባት አይችልም። ሁልጊዜ በቀላሉ ለስላሳና ማራኪ ከንፈርን እንዲኖራችሁ የምታደርጉበት መንገድ የሞተ የከንፈር ቆዳን ማስወገድ ዋነኛው ነው። ኤክስፎሊየቲንግ ወይም የከንፈር ስክራብን መጠቀም የሞተ የከንፈር ቆዳን ለማስወገድ ያስችለናል። የከንፈር ስክራብን ለማዘጋጀት 1 ማንኪያ ስኳርና 1 ማንኪያ ማርን በማዋሃድ ማዘጋጀት ይቻላል። ከ1 እስከ 2 ደቂቃ ይህንን ስክራብ በመጠቀም ከንፈርን ማሳጅ ማድረግ በቀላሉ የሞተ የከንፈር ቆዳን ለማስወገድ ይረዳናል። የከንፈር ስክራብን መጠቀም የሞተ የከንፈር ቆዳን ከማስወገድ በተጨማሪ የደም ዝውውርን በመጨመር ከንፈራችን ለስላሳ እንዲሆን ያደርግልናል። በተመሳሳይ ለስላሳ ፎጣና የሞቀ ውሃን በመጠቀም ከንፈርን በጥንቃቄ ለ2 ደቂቃ ማሳጅ ማድረግ የሞተ ቆዳን በቀላሉ እንዲነሳ ለማድረግ ይረዳናል። ይህም ማድረግ ከንፈራችን ላይ በቀጣይ የምናደርገውን እንክብካቤ በቀላሉ እንዲቀበለን ለማድረግ ያስችለናል። በቤታችን ውስጥ ማርን ማግኘት የማንችል ከሆነ ስኳርና ቫዝሊንን በማዋሃድ እንደ ስክራብ መጠቀም እንችላለን። መርሳት የሌለብን ነገር የከንፈር ስክራብን በየቀኑ ልንጠቀመው አይገባም። እንደ አስፈላጊነቱ በሳምንት ከ1 እስከ 3 ጊዜ መጠቀም በቂ ነው። በተመሳሳይ በተሰነጣጠቀ ወይም በቆሰለ ከንፈር ላይ ስክራብን መጠቀም አይመከርም። ሁለተኛ፣ ማለስለሻ። በቀጣይ ከንፈራችን ላይ ማለስለሻ መጠቀም ግዴታ ነው። ከንፈራችን ላይ ማለስለሻ መጠቀም ሃይድሬሽንን ቆልፎ ለመያዝ እንዲችል ያደርገዋል። ይህም የከንፈርን ልስላሴና ጤንነት ለመጠበቅ ያስችለናል። የከንፈር ማለስለሻን በቤታችን ለማዘጋጀት 1 ማንኪያ የኮኮናት ዘይትና ማርን በማዋሃድ መጠቀም እንችላለን። ይህን የከንፈር ማለስለሻ በወፍራሙ ከንፈራችን ላይ ተጠቅመን መተውም እንችላለን። የኮኮናት ዘይት በፋቲ አሲድ የበለጸገ ነው። ይህም ለከንፈራችን ቅባትንና ወዝን ለመስጠት ያስችለናል። በተመሳሳይ ማር የተፈጥሮ ሂሜክተንት ነው። ይህም ማለት ሞይስቸርን ወደ ቆዳችን ለመሳብ ያስችለናል። በተጨማሪም ሁልጊዜም ከመኝታ በፊት የኮኮናት ዘይትን ወይም ያዘጋጀነውን ማለስለሻ ከንፈራችንን መቀባት በመኝታ ሰዓት የከንፈር ቆዳ የበለጠ ለስላሳ መሆን እንዲችል ያደርግልናል። ከዚህም ጋር አያይዘን የከንፈር ማለስለሻንና ሊፕ ባልሞችን በምትገዙ ወቅት በውስጣቸው ሺያ በተር፣ ካካዋ በተር የመሳሰሉትን ግብአቶች የያዙ ቢሆኑ ይመከራል። የከንፈር ማለስለሻን እንዲሁም የከንፈር ስክራብን ከተጠቀመን በኋላ እንዲሁም ከመኝታ በፊት መጠቀም ከንፈራችን ላይ ከፍተኛ ለውጥን ለማየት ይረዳናል። ሶስተኛ፣ የከንፈር ማስክ። በቤታችን ውስጥ የምንጠቀማቸው የከንፈር ማስኮች ለከንፈር ቆዳ ጤንነት ትልቅ አስተዋጽኦን ያደርጋሉ። የከንፈር ቆዳን ሃይድሬት ለማድረግ ከንፈራችንን ለስላሳ ሆኖ መቆየት እንዲችል ያደርጉልናል። በቤታችን ውስጥ የተለያዩ የከንፈር ማስኮችን ማዘጋጀት የምንችል ሲሆን ከነዚህም መካከል ማርን ከንፈራችንን በወፍራሙ ከተቀባን በኋላ በላስቲክ ሸፍነን ለ10 ደቂቃ መቆየትና በለስላሳ ፎጣ መጥረግ በቀላሉ ሞይስቸርን ሎኪን ለማድረግ ያስችለናል። ማስክ 2 ግማሽ ማንኪያ ቫዝሊን፣ ማር፣ ቪታሚን ኢ እና 1 ማንኪያ የቀይ ስር ጁስን በማዋሃድ መጠቀም። በተለይም የከንፈራችሁ አካባቢ ተለይቶ የጠቆረ ከሆነ ይህንን ማስክ በተደጋጋሚ በመጠቀም በጊዜ ሂደት ለውጥን የምታገኙ ይሆናል። ማስክ 3 1 ማንኪያ ማር፣ 1 ማንኪያ የሩዝ ዱቄት እና 2 ጠብታ የሎሚ ጭማቂን በማዋሃድ የከንፈር ቆዳን ተቀብቶ መቆየት። ከ3 እስከ 4 ደቂቃ ማሳጅ ካደረግን በኋላም የደረቀ የከንፈር ቆዳን ለማንሳት በተለይም የጠቆረ የከንፈር ቆዳን ለማስተካከል ያስችለናል። እነዚህን የከንፈር ማስኮች በቤት ውስጥ በማዘጋጀት መጠቀም የከንፈር ጤንነት ለመጠበቅና የተስተካከለ በተለይም ቶሎ ቶሎ የማይደርቅና የማይጎዳ ከንፈር እንዲኖረን ለማድረግ ይረዳናል። አራተኛ የፀሐይ መከላከያ።
ሁላችንም ቆዳችን ከፀሐይ መከላከል ምን ያክል አስፈላጊ እንደሆነ እናውቃለን። ነገር ግን ከንፈራችንም በተመሳሳይ የፀሐይ መከላከያን ይፈልጋል። የፀሐይ ጨረር ከንፈራችን እንዲጠቁር በቀላሉ ለጉዳት ተጋላጭ እንዲሆን ምክንያት ነው። ምርጫችን የሚሆነው የከንፈር ማለስለሻዎችን በምንገዛ ወቅት በውስጣቸው SPFን የሚያካትቱ መሆናቸውን ማረጋገጥ ነው። ሁልጊዜም ውጪ በምንሆን ወቅት የከንፈር ማለስለሻዎችን መጠቀም ያስፈልገናል። ይህም SPFን በውስጣቸው ያካተቱ ከሆነ ነው። በውስጣቸው የፀሐይ መከላከያ ወይም SPFን የሚይዙ ሊፕ ባልሞችን መጠቀም ከንፈራችን ከጉዳት መጠበቅ ብቻ ሳይሆን የከንፈር ቀለም መጥቆርንና መቀየርንም ለመከላከል ያስችለናል። 5ኛ በቂ ውሃ መጠጣት። ውሃ መጠጣት ለፊታችን ቆዳ፣ ለፀጉራችን ጤንነት አስፈላጊ እንደመሆኑ ለከንፈራችን ለስላሴና ጤንነትም ትልቅ አስተዋጽኦን ያደርጋል። ምንም ያክል ውድ የሆኑ የከንፈር ማለስለሻዎችንና ስክራቦችን ብንጠቀም በቂ ውሃ የማንጠጣ ከሆነ ወይም ዲሃይድሬትድ ከሆንን ልዩነትን መፍጠር አንችልም። ሰውነታችን መነሻ በማድረግ በቀን ውስጥ ከ6 እስከ 8 ኩባያ ወይም ብርጭቆ ውሃ መጠጣት ያስፈልገናል። ውሃ በሰውነታችን ውስጥ የሚገኙን እያንዳንዱ ሴሎች ላይ ትልቅ ተጽዕኖ ይፈጥራል፣ ከንፈራችንንም ጭምር። ለዚህ ነው ብዙ ጊዜ በቂ ውሃን ሳናገኝ ስንቀር ከንፈራችን የሚደርቅ የሚላጥና የሚሰነጣጠቅ የሚሆነው። ውሃ ለመጠጣት የምትቸገሩ ከሆነ ውሃችን ጋር ሎሚን፣ ሚንትን፣ ኩከምበርን የመሳሰሉትን በማድረግ ለመጠጣት ቀለል እንዲለን ለማድረግ እንችላለን። ከነዚህም በተጨማሪ በውስጣቸው ውሃ የሚይዙ ፍራፍሬዎችን እንደ ሐብሐብ፣ ብርቱካን፣ ኩከምበር የመሳሰሉትን ፍራፍሬዎች መመገብ ትችላላችሁ። 6ኛ የመኝታ ሰዓት እንክብካቤ። እንደ ፊታችን ቆዳ ከንፈራችንም በመኝታ ሰዓት እንክብካቤ ይፈልጋል። ምክንያቱም በመኝታ ወቅት ቆዳችን የሚያርፍበትና የሚታደስበት ሰዓት ስለሆነ ነው። ቀን ላይ ተጠቅመነው የዋልነውን ሊፕስቲክ ወይም የከንፈር ማሳመሪያና ማስዋቢያዎችን በማስለቀቅ እንጀምራለን። ከንፈራችን ንጹህ ከሆነ በኋላ ቫዝሊን፣ የኮኮናት ኦይል ወይም የሚመቻችሁን የከንፈር ማለስለሻን መጠቀም ይኖርባችኋል። ይህም በማድረግ ጠዋት ላይ ከንፈራችሁ ለስላሳ ሆኖ ታገኙታላችሁ። 7ኛ ማቆም ያለብን ልምዶች። ከንፈራችሁ የሚደርቅ የሚላጥ በእንክብካቤ ማነስ ምክንያት ብቻ አይደለም፣ በየቀኑ በምናደርጋቸው ልምዶቻችን ምክንያትም ሊሆን ይችላል። ከነዚህም መካከል ከንፈር መላስ አንደኛው ነው። ከንፈራችንን መላስ ከንፈራችን የሚያለሰልስልን ቢመስለንም የበለጠ እንዲደርቅ ምክንያት ሊሆነው ይችላል። ምራቅ በውስጡ ያለው ኢንዛይም የከንፈር ቆዳን እንዲደርቅ፣ እንዲላጥና እንዲሰነጣጠቅ ያደርግብናል። ከንፈርን መንከስ ሌላኛው ሳይታወቀን የምናደርገው ከንፈራችንን የሚጎዳ ልምድ ነው። ከንፈራችንን መንከስ ከንፈራችን የበለጠ እንዲደርቅ፣ ቁጣን እንዲፈጥር ወይም ኢሪቴት እንዲሆንና እንዲቆስል ያደርገዋል። በተመሳሳይ የምንጠቀማቸው ምርቶች በውስጣቸው ያሉ ይዘቶችን ማወቅ፣ ቆዳን ሊጎዱ የሚችሉ ይዘቶች ያላቸውን የከንፈር መከባከቢያ ወይም ማስዋቢያ ምርቶችን ማስወገድ ይጠበቅብናል። ስለዚህም ከንፈርን መላስ፣ መንከስ እንዲሁም ጉዳት የሚያደርሱ ማስዋቢያዎችን ማቆም ዋነኞቹ ልናቆማቸው የሚገቡ ልምዶች ናቸው። የከንፈር እንክብካቤን በየጊዜው ማድረግ፣ መጥፎ ልምዶቻችንን ማቆም፣ በቂ ውሃን በመጠጣት በአጭር ጊዜ ውስጥ ከንፈራችሁ የሚያምር ለስላሳና ውብ የሆነ እንዲሆን ማድረግ ይቻላል። አብራችሁኝ ስለቆያችሁ በእጅጉ አመሰግናለሁ። በቀጣይ እንድሰራላችሁ የምትፈልጉት ማንኛውም ነገር ካለ ኮሜንት አድርጉልኝ። ድጋሚ እስከምንገናኝ ሰላም ቆዩ።